እሺ አሁን የምንሰራው ጥያቄ ምንድነው? እዚህ እንደምትመለከቱት 2 times 3x 2 into 3x plus 4 equals to 6 minus 2x minus 5 የሚል ይሆናል ማለት ነው። መጀመሪያ የምንሰራው ስቴፕ ምንድነው? ብራኬት ካለ መጀመሪያ ብራኬት መጥፋት አለበት ማለት ነው። ወደ ቀጣዩ ስቴፕ ከመሄዳችን በፊት ብራኬቱን እናጠፋለን። ይሄ ብራኬት ምንድነው የሚያመለክተን? በዚህ ሌላ ምልክት እስከሌለ ድረስ ለምሳሌ መደመር ወይም ደግሞ መቀነስ እስከሌለ ድረስ ወይም ማካፈል እስከሌለ ድረስ ምንድነው ማባዛት ነው ማለት ነው ስሌታችን። ስለዚህ ሁለት ቁጥር ሁለቱንም ታባዛለች ማለት ነው በየተራ። ስለዚህ 2 times 3x 6x plus 2 times 4 8 ይሆንልናል which is equals to 6 minus 2x minus 5 ይሆናል ማለት ነው። ብራኬቱ ከጠፋልን በኋላ ምንድነው የምናደርገው? ቀጣዩ ስቴፕ ኮሌክት ላይክ ተርም ነው። ያ ማለት ተመሳሳይ የሆኑ ቫሪያብሎችን ወደ አንድ ማምጣት እንዲሁም ኮንስታንት ቁጥሮችን ወደ አንድ መሰብሰብ ማለት ነው። ምን ጊዜም ማድረግ ያለብን ምንድነው? ቫሪያብል ያላቸውን ወደ ግራ ብናደርግ ተመራጭ ነው። ስለዚህ 6x እዚህ ጋር አለን ማይነስ 2xን ወደ ግራ እናመጣታለን። ስለዚህ ወደ ግራ ስትመጣ ፕላስ 2x ትሆናለች ማለት ነው which is equals to 6 አለን እዚህ ጋር ማይነስ 5 አለን። በተጨማሪ ደግሞ እዚህ ጋር ኮንስታንት ቁጥር ፕላስ 8 አለ። ወደ ቀኝ ስንወስደው ማይነስ 8 ይሆንልናል ማለት ነው። 6x plus 2x 8x ይሆንልናል ማለት ነው which is equals to 6 minus 5 minus 8 ይሆናል። ያም ማለት 6 minus 5 ማለት ከ6 ወደ ግራ 5 መሄድ ነው። ፖዚቲቭ 1 ላይ እንቆማለን። በተጨማሪም ማይነስ 8 አለን። ከፖዚቲቭ 1 ላይ ማይነስ 8 ስናደርግ ማይነስ 7 ይሆናል ማለት ነው። ወይም ደግሞ ማይነስ 5 ማይነስ 8 ማለት ማይነስ 13 ነው። ሶ 6 ማይነስ 13 ማይነስ 7 ይሆናል ማለት ነው። ኤክስ ለማግኘት ኦቨር 8 እናደርጋለን ማለት ነው። 8 cancel out by x, so the value of x is minus 7 over 8 ይሆንልናል ማለት ነው። This is the solution set for this question.